ከኔ ጋር ባወራ ይችላል። ካሁን በኋላ እሷን ማግኘት አይጠበቅብኝም። ብዙ እድል ሰጥቻለሁ። ድፍን 4 አመት ከ4 አመትም በላይ እናንተ እንድትዋወቃለን። እንደዚህ አልተጨነቅም። አሁን እዚህ ጋር ፊል ያረከለው እኔ ሳደርግ የነበረው አንተ እኔ ላይ ያደረከው ነገር አሁን እየተሰማኝ ገባህ አይደል? ብቻሽን የሚፈልኩሽ ይቅርታ ልጅ ፈልጊ ተረዳሽኝ አይደል? ምንድነው ይሄ? ፍቅረኛዬ ነው እያለች የነገረች ነው አይደል? ጀምራለሁ። ይሄ አበባ ማለት ነው ለኔ ሳይሆን የሚገባው ለልጅ። ምን ማለት ይሄ ንቀት ነው? ፍቅረኛዋ እንደሆንኩ እየነገረች ካንተ አበባ ይዘህ የምትመጣው መንፈሴ። ሰላም እንዴት ናችሁ? ለነኛ ወድና ተናፋቂ የዩቲዩብ ፋሚሊዎች እንዴት ናችሁ? ሰላም በላችሁ እንዴ? ሰላም የቃልዬ ፋሚሊዎች እንዴት ናችሁ? እንግዲህ ዛሬ በአዲስ እንግዳ ተከስተናል። ባልፍል ተፋፊ ላይ ታችኋል ብዬ አስባለሁ። ብዙዎቹ እንደውም ኮንፊውዝድ ሆኖ ነበር አይደል? ግራ ተጋብታችሁ ማን ነው ምንድነው ይሄ መሰለል ሸበላ ማን ነው እያላችሁ ነበርና እና ሳዲ ከዚህ በኋላ ቃልዬን ማንም እንዲነካት እንዲጎዳት አልፈልግም። እንግዲህ ቃልዬ ፋሚሊዎች ከዛሬ ጀምሮ ካሁን በኋላ ከቃልዬ ጋር ነን። ማንም እንዲያስቀማት አልፈልግም። ቃልዬ ማንም እንዲጎዳት አልፈልግም። እንግዲህ ፋሚሊ ምንድነው የከሰረው ሲሄድ የከበረው ይመጣል ነው የሚባለው። ብዙ ጊዜ እንደዚህ ይባላልና እኔም ያለው ሲሄድ ደግሞ በተከበረው ተከሻለሁ ያምናለሁ። እግዚአብሔር ይመስገን። ብዙዎቻችሁ እንዴት ነው በፈጠነ ሰዓት እንደዚህ አንድ ላይ ሆናችሁ ልትሉት ይችላላችሁ። እሱ ቀስ በቀስ መስረዳችሁ የሆነ ከኪያ ጋር ኦልሞስት ወር ሆነና አይደል? ከሱ ጋር ራሱ እንደዚህ አይነት ክርክር ውስጥ ከገባንና በጣም ግራ እየተጋባ ሁኔታ ውስጥ ነበረን። ያለውን ነገር እናንተ በደንብ ታውቁታላችሁ። እንዴት ከኪያ ጋር ያለንበትን ሲቹዌሽን ምናምን ነገር ሁላችሁም አይታችሁታል። ለመጨረሻ ጊዜ ምን እና እሱ እንዴት እንደተለያየን ሁላችሁም አይታችሁ ነበርና እስከ መቼ ቃልዬ ይብቃሽ እናንተ ራሱ ብዙዎቻችሁ እያላችሁ ነበር። አንቺ ነሽ የምታስፈልጊው እዚህ ጋር እንጂ በቃ ያለው አለ ይኖራል ከሌለው ይሄዳል ፈጣሪ ፈቃደ ነው ሁሉም ነገር የሚሆነው እያላችሁ ነበርና ብዙዎቻችሁም እየደወላችሁ ስለነበረ ብዙ ጊዜ ደግሞ የኔ ደስታ እናንተ የሚያስደስታችኋል። ስለዚህ ደስታዬን ለምን ለብቻ ይዛለሁ ፋሚሊዎች የሚያውቁ ብዬ ነው እንግዲህ እኔ ወሰለሽ ሸበላ ይዤ መጣሁት። አይሆን ወዳችሁ ተለይ ያስባሉ የኔ እኔ ኮድልኩ ለነገሩ ሁሉም ይወዱሃል በእርግጠኝነት ግድ ነው። እና እንግዲህ ፋሚሊዎች ዛሬ እንዴት ተከሰታችሁ ትንቻላችሁ? በጣም ረጅም ቀን ጊዜ ሆነኝ ይመስለኛል ከመጣሁኝም እና ዛሬ ለሁለት ነገር ነው። አንደኛ ደስተኛ መሆኔ እንደ ፋሚሊዎች ልገልጽላችሁ ማለት ብዙዎቻችሁ ተጨናንቄ ስለነበር በዛ ነበር ብዙዎቻችሁ ስለተጨነቃችሁ ደህና መሆኔ ልንገራችሁ። ሲቀጥል ደግሞ የኔና ኪያ ነገር ኦሬዲ አብቅቷል ማለት እሱም የራሱ ህይወት ጀምሯል። ከቤት ጋር ያለው ነገር እናንተ ማይታችሁታል። በሱ ምክንያት ስንት ስም እንደተጠቀመ አይታችኋል። ለፍቅር ብዬ በተሞገትኩኝ ለፍቅር ብዬ በደከምኩኝ በለፈውኝ ባለቀስኩኝ እብድነሽ ተብያለሁ። ከዘመልፍ በጣም ብዙ ነገሮች ተደርጓል። ግን ይሁን እንደውም ብዙዎቻችሁ ቃል በቃ ፍቅር ላንቺ አይሆንም በቃ ብትታዩስ ያላችሁ ነበርና ተስፋ እንቆርጥ ማለት ሁሉም ነገር መሞከር ነው አይደለም? መሞከር ነው። ፈጣሪ ለእናንተ ያለውን ሰው ደግሞ በጊዜውና በሰዓቱ ይሰጣችኋል። ዋናው እናንተ ተስፋ አለመቆረጥ ነው ብዬ አምናለሁና እንግዲህ ፈጣሪ እኔና እስቲ መርቁን እንደው እኛ እርግማን ደርሶብኝ ነው ግራ ገባኝ እኮ ከዚህኛው ጋር ሰው አይሆንም ከዛስ አይሆንም። እስቲ መርቁንና አዎ በደንብ መርቁ። የሆነ ምርቃት አይለያችሁ በሉ። ኮሜንት ላይ ሲገባችሁ አይለያችሁ በሉ። እንግዲህ ፈጣሪ ያውቃል። ከዚህ በኋላ ደግሞ እናንተን በሚያዝናኑ በሚያስደስቱ ቪዲዮዎች እንመጣለን። የምትፈልገው ነገር አለ? ቃልዬ እንግዲህ ጠንካራ ሴት ናት። ቃልዬ እናንተን ከጎኗ እንደምትሆኑ እርግጠኛ ነኝ። አዎ በደንብ ሰፖርተሮች ናቸው ማለት የዩቲዩብ ፋሚሊ ሲባል ሩቅ ይመስላል፣ ግን ለኔ በጣም ቅርቦቼ ናችሁና በጣም ነው ወዳችሁ ምን ያህል እንደምወዳችሁ እንደማከብራችሁ እናንተን በደንብ ታውቃላችሁ። ስለናንተ አውርታ አትጠግብም። ያውቃል ደግሞ አረቃል ስለኛ እናወራ ይለኛል ብዙ ጊዜ ስለመጣ በደንብ ስለናንተ ነግራኛለችና በጣም እንወዳችኋለን በጣም እና እንግዲህ ፋሚሊዎች ዛሬ እንግዲህ ኪያ ስለምን ሊያወራኝ እንደሆነ አላውቅም። መጣለው ብሎኛል። እኔ ደግሞ ብቻዬን ላገኝ አልፈልግም ከዚህ በኋላ ምክንያቱም እሱም ከቤት ጋር ራሱን ነው ስለጀመረ እኔም የራሴን ነው መጀመር አለብኝ። ብዙዎቻችሁ እንደ ጥፋተኛም ልታዩን ትችላላችሁ። በኢሪየስ ነገሩን አስረዳችኋለሁ። እንዴ 16000 ሰብስክራይብ እንግዲህ ደርሰናል። ፋሚሊዎች ሰብስክራይብ ያደረጋችሁ ደግሞ እንግዲህ እኔና እሱን ሁላችሁ ሰብስክራይብ ማድረጋችሁን እንዳትረሱ አደራ። እርግጠኛ ነኝ ደግሞ እንዳደረጋችሁ አልጠራጠረም። እስቲ እንግዲህ ደግሞ ኪያ ይምጣና እንግዲህ እኔ ዛሬ ሌላ ጻብ ላይ መግባት አልፈልግም፣ መጣላት አልፈልግም፣ ሰላም ነው የምፈልገው። እንግዲህ ኪያ ምን እንደሚል ደግሞ አብረን እናያለን። እስቲ እንግዲህ እንጠብቀው አይደል? አዎ እንጠብቀዋለን። ችግር እንጠብቀዋለን። እኔ ደግሞ ከሱ ውጪ ማንንም ማውራት አልፈልግም ማለት ብቻሽን ጠብቂ ነው ያለው። እኔ ግን ትቻት አልሄድም። ይቅርታ አድርጉልኝ። እኔ ቃልዬ ብቻዋን ትቻት አልሄድም። አብረን እንጠብቀዋለን። እስኪ የሚፈጠረው እናያለን። እንግዲህ እስቲ ኪያ ስሙ እድሜ ረጅም ነው ሲጠራ መጣ ፋሚሊ
እንደዚህ ለራስ ሸሸኝ። ቅድም አንተ ብቻሽን ነበር ላግኝሽ ያልኩሽ። ካሁን ደግሞ አንድ ላይ አይ ቅድም ነግሬያለሁ አይደለ? ብቻዋን ካሁን በኋላ አታገኟት። ተንፈልከኝ ዳሽንጉሊት ነው እንደምታዩ ማለት የምትናገረው ንግግር እያስተጋባች ቃላቶችን ብትመርጥ ጥሩ ነው። ለዚህ ሰማኝ አይደለም የምትናገረው ንግግር እየመረጥክ ዛሬ ነው አይደል የተገናኘነው? እናንተ ችግር የለውም እኮ እኔም አላውቅም። አንተ አሸንጉሊት ነው ተነሳ ነው አስፈልግ እዚህ ጋር እኔና እሱ የተዋወቁ ምን ነው ዛሬ ቤቴ ስለልሽ ከፍቶክ ነው? እኔ እኮ ግራ ገባኝ። ቤቴና አሬ ቤቴ ያለው እኔ እኮ ግራ ገባኝ። ሰት አረኝቆች ነገር አታውሪ። ያ ስንት ቀን እኮ አታውሪ። ምን ላውራ ምን ይቅርታ ኪዳኔ ምን እንዳወራ ነው ትፈልጋለህ? አሁን ሳገኘ አማርኛ መምረጥ አለብኝ ለነገር ይቅርታ እንፈልገሽ ነገር ባታውሪ መልካም ነው። ገብቶሻል? እዚህ ጋር ቪዲዮ ከፍተሻል ለማን ነገር ባታውሪ ፋሚሊ ምን ደስ ብላችኋል ይቅናሽ ያርግልሽ ያለብልሽ እያሉ ነው እንግዲህ አንቺን ክፋት ማንም እኮ ይፈልጋል። እግዚአብሔር ይመስገን ዋናው እንኳን እኔ ዛሬ እሱ ያወቀሽ እንኳን ይፈልጋል። ኪያሻው ምን ይሁን ነው የምትለው እኮ አሁን ይኸውልሽ ላወራሽ ፈለኩት ብቻሽን ነው። ምንድን የምታወራኝ? እኔ እናንተ ምን ነው ለምን እዚህ አታወራትም? እኔ ባለሁበት ይሄን ያክል አንተ አሁን እዚህ ጋር ምንም በማታውቀው ነገር ነው ያ ቃል ሁሉንም ነገር የማላውቀው ነገር የለም። ስለእናንተ ሁሉንም ነግራኛለች። ምን ነገርሽ? ሁሉም ነገር ምንድን ነው የሚያውቀው? ሲጀመር እኔ ልክ ከዚህ በፊት ስለነበራት ላይፍ ሳላቅ ዝም ብዬ አልገባም። ስለዚህ ስለሷ የማላውቀው ነገር የለም፣ ሁሉንም አውቃለሁ። ስለዚህ ማውራት ካለብህ እዚህ ጋር ማውራት ትችላለህ፣ ከኔ ጋር ሆና ማውራት ትችላለህ። እና አንተ እንዳወቀው ከሆነ እኔ እኮ ያጎቷልሽ ማስረጃ ነው ያለው። እንግዲህ ኪያ አንተ ነህ እኮ እሱን ነገር ማመን ያልፈለከው። እኔ እኮ እና ደግሞ ለፈለኩት ብቻ አይደለም። ይሄ እኔ ያለው አይደል? እዚህ ጋር ማውራት ትችላለህ። ወንድም ጋር እንትን ብዬ እኮ ማውራት ትችላለህ። አትችልም። ወንድሜ ምን አገባው? አይመለከትም። ይሄ የኔ ህይወት ነው። እስከዛሬ በእኔ ውስጥ ስትወስኑ ነበር። ዛሬ ደግሞ እኔ በራሴ ልወስን ነው አይደል? በሁሉም ነገር ካልገባው ይላል አንተ። የራሴን ውሳኔ ደግሞ እንስት በቃ ካሁን በኋላ ሰው እንደዚህ እንድታስቸግሯትም አልፈልግም። እና እጅ ወደረት ለካጅ ወደረት እንደዚህ ነው እንደዚህ ወተደረስ ነው። አሁን ነው እንደፈለክኝ። እሺ አሁን አናሳጥረው ነገሩን እኮ እሺ አውራኝ ለማውራት አይመችም። ምንድን ነው የምናወራው? ያ ስንት ቀን እኮ ለምንሃል አይደል? እንድናወራ ያው ሁላ ነገር የሆነው ነገር ላንቺ ተብሎሽ ምንድነው ለኔ ተብሎ የሆነው? ሌላ ሴት መታ ማውራቷ ፍቅረኛ ነው ማለቷ አትሊስት ማለት ስለ አልተጨነቅም ሁላ። አሁን እዚህ ጋር ፊል ያደረከለው እኔ ሳደርግ የነበረው አንተ እኔ ላይ ያደረከው ነገር አሁን እየተሰማ ያለ ገባህ አይደል? ብዙ እድል ሰጥቻለሁ። ድፍን 4 አመት ከ4 አመት በላይ እናንተ እንድትዋወቃለን እንደዚህ ታደርገኛለህ ብዬ የተፈጠረው ነገር በእኔ ምክንያት እኮ እንዳልሆነ ጠንቅቀሽም ታውቂያለሽ። ያ ነገር ሲፈጠርም ላንቺ ብዬ ብዙ ነገር አድርጌያለሁ። ተረዳሽ? አውቃለሁ። ሰው እያንዳንዱ ነገር መጥቼ እንደ እንትን ማውራት አለብኝ። እያንዳንዱ ነገር ቪዲዮ እየከፈትኩ የሆነ ነገር እያደረኩ ነው ማውራት አለብኝ። እድል ሰጥቻለሁ። እድልን አልተጠቀምክም ኪያ። በጣም ብዙ ነገር አድርጌያለሁ። ልትረዳኝ ፈቃደኛ አይደለም። እኔ ስንቴ ነው ብቻችንን እናውራ። ወይኔ አሁን አናውራ ኪያ። ምን አስተካክለ ነገር ተበቃችሁ? በቃ አሬ በቃ ነኝ። አልጨረስክ? እንዲደብሩ አልፈልግም። በዘበ ከጨረስክ መሄድ ትችላለህ። አልጨረስክ? አንተ ስላልከኝ አይደለም ይሄድም አይደለም በቃ የምትናገራት ነገር ሌላ ከሌለ የጠራኋት እሷን እንጂ አንተን አይደል። ከሱ ቃል ኪዳን ካለች ቤኪ አለ ብቻዋን በኋላ ልታገኛት አትችልም። እና ጨርሰናል ኪያ። አንደኛ የመጣሁት ብቻሽን የሚፈልኩሽ ይቅርታ ልጅ ፈልጌ ተረዳሽኝ አይደል? ምንድነው ይሄ? ፍቅረኛዬ ነው እያለች የነገረች ነው አይደል? ለይቅርታ ሰው እንዴት ከኔ ቢሆንም አበባ ያስፈልጋል? ይቅርታ ማለት የለብኝም። ይቅርታ አበባ ያስፈልግም ለይቅርታ። ኖርማሊ ይቅርታ ብለህ መሄድ ትችላለህ አይደል? ምን ማለት ይሄ ንቀት ነው? ፍቅረኛዋ እንደሆንኩ እየነገረች ካንተ አበባ ይዘህ የምትመጣው ይሄ ነው መልስሽ? እንደውም ካሁን በኋላ እንድትናገራት ማለት ነው። ከኔ ጋር ማውራት ትችላለህ። ቀላል ነው ካንተ ጋር ማውራት እኮ። ከኔ ጋር ማውራት ትችላለህ። ካሁን በኋላ እሷን ማግኘት አይጠበቅብህም። አበባን ይዘህ መሄድ ትችላለህ። ምን ነገር ዝም እያልኩ አሁን እዚህ ጋር እኔ ራሴን ጀምራለሁ። ይሄ አበባ ማለት ነው ለእኔ ሳይሆን የሚገባው ለቤት ምን ነገር ዝም እያልኩ አሁን እዚህ ጋር እኔ ራሴን ጀምራለሁ። ይሄ አበባ ማለት ነው ለእኔ ሳይሆን የሚገባው ለቤት ይዘህ መሄድ ትችላለህ። ካሁን በኋላ እንድታገኛትም አልፈልግም። ከኔ ጋር ነው የምትጋጨው።
ይቅርታም ፈቀደው ምን እናንተ ነገር ለማለትም ግዴታ ከሰው ጋር የተጋጩ መሆን አለበት። ለይቅርታው አበባ አያስፈልግም። ይቅርታ እኮ መጠየቅ ትችላለህ። ለይቅርታው አበባ አያስፈልግም እንዴ። ያ በቃ ጨርሰናል። ጨርሰናል። ብራዘር እኔ መንቃት ሳስብ አልቆረጠለት ይሆናል። ሜቢ እኔ እንደዛ ነው የተረዳሁት። አልወጣሽለትም። ከሚቻለው በላይ ሞክራለሁ እና እሱ ነገር ለመቀጠል በጣም ብዙ እንደለፈ እናንተም በደንብ ታውቁታላችሁ እና ከዚህ በላይ ደግሞ ነው ያልችል ማስተካከል አለብን። ይሄን ነገር ማስተካከል አለብን። እኔ ከዚህ በኋላ ተደብረ ካልፈልኩ ችግር እኔ ደበረኝ። እኔ ከአንቺ ጎን ግን የሚያደርገው ነገር ትክክል አይደለም። ይሄን ነገር ማቆም አለበት። ፋሚሊዎቹ በቃ ከኔ ጋር ነው የሚያወራው። እንደውም ከዛሬ ጀምሮ እኔ አሁን ራሱ ማውራት ያለብኝ ግራ ገባኝ። አምሮ የራሱ እንደለረብሽ ይችላል እና ብቻ እስትንፋሴ እንግዲህ ፋሚሊ ምን ማለት እንዳለብኝ አላውቅም። ይሁን ራሴ ምንሽ ነው እንትናች ለዚህ ነው የጠራሽ? ኧረ ምን ለዛ አይደለም ማለት ያው ሁኔታው ግራ ስላጋባኝ እንጂ አንተ ምትደብር ካልፈልኩ አረ መረጋጋት አለብሽ። ተረጋጊ። እኔ ተረጋግቻለሁ። እኔማ ከአንድ ወሰን ጨርሼ ነው ግን አለ አይደል ግራ የሚያጋባ እሱ ሁኔታ ምናምን ግራ ያጋባልና ችግር አለ ነገር የምትፈልጊው ነገር አለ? አይ ችግር የለም ችግር የለም። ግን እኔ ያለው ሁኔታ አለ አይደል ስንመጣና አሁን ያለሽ ስሜት አንድ አይደለም። ደህና አስተካክሉት ማርያም ደህና ነው። እንግዲህ ፋሚሊዎቹ የተፈጠረውን ነገር አይታችሁታል ማለት እንዴ። ተረጋጊ እንጂ ደህና ነሽ አይደል? በቃ ብቻ ነው መሰለኝ አይደል አንዳንዴ። በቃ ተረጋጊ። ያው ቅድም እየሳቅሽ ነው። ወደ ቅድሙ ፈገግታሽ እንድትመለሽ ነው ፈልገሽ። ስለዚህ ተረጋጊ። እሺ ለዚህ አይነት ነገር ሀፕን ያደርጋል አንዳንድ ጊዜ። አንቺ መረጋጋት አለብሽ። በቃ እንስጋው ላይ ነው እሺ። ቻንስ ፋሚሊዎች ለምን ማለት እንዳለብኝ አለ። በቃ ካሜራ መመቃ ዝግ